ይህ ቪዲዮ ለጀማሪዎች ነው። ስለ ጀመናይ ኤአይ ምንም የማታውቁ ነገር ባይኖር እንኳ ዛሬ በቀላሉ እንዴት በስልካችሁ አውርዳችሁ እንዴት እንደምትከፍቱት ደረጃ በደረጃ አሳያችኋለሁ። በመጀመሪያ ጉግል ፕሌይ ስቶር እንገባለን። ከዛም ሰርች በተኗን በመንካት ጀመናይ ብለን ሰርች እናደርጋለን። እንደዚህ ከጻፍኩ በኋላ ያው ይመጣልኛል። መጀመሪያ ላይ በማሳያችሁ መሰረት እሱን ታብ እናደርገዋለን። ከዛም አንስታይል እምትለዋን አንድ ጊዜ ታብ እናደርጋለን። ከዛም በመቀጠል ኦፕን እንለዋለን። ኦፕን ስንለው እንደዚህ በዚህ መልኩ ይከፍትልናል። ከዛም ትራይ ኢት እምትለዋን ነካለን። አሁንም ትራይ ኢት ከዛም ኦኬ እንለዋለን። ይሄን አደረግን ማለት በቀጥታ ላይቭ ላይ ማውራት እንችላለን ከጀመናይ ጋር። ከዛም ኤክስ እምትለዋን በመንካት ወደ ኋላ እንመለስና ትውውቅ እንጀምራለን። በመጀመሪያ ትውውቅ ይቀድማል። ስማችሁን፣ የዩቲዩብ ስማችሁን፣ የፌስቡክ ስማችሁን ሊሆን ይችላል። በምትጠቀሙበት አፕሊኬሽን ስማችሁን ትነግሩታላችሁ። ሰላም ጀመናይ፣ እኔ ደሱ ቴክ ነኝ አልኩት። ሰላም ደሱ ቴክ እንኳን ደህና መጣ ብሎ ቀጠለ እሱ። ከዛም ለዛሬ ያዘጋጀሁትን ቪዲዮ ምን እንዲያዘጋጅልኝ እንደምፈልግ እንደዚህ እጽፍለታለሁ። ለዛሬ ስለ ጀመናይ አወራረድና አከፋፈት ያዘጋጀው ሾርት ቪዲዮ አለ። ስለሱ የሚሆን ርዕስ፣ ቆንጆ ርዕስና ዲስክሪፕሽን ሃሽታግ ታግ እንዲጽፍልኝ አዘዋለሁ። ከናንተ የሚጠበቀው ርዕሱን በግልጽ መናገር፣ ቪዲዮው ስለምን እንደሆነ፣ ምግብ አሰራር ከሆነ፣ ቴክኖሎጂ ከሆነ፣ ኮሜዲ ከሆነ ለጀመናይ በግልጽ መናገር ብቻ። እናንተም የምትፈልጉትን ማዘዝ ትችላላችሁ፣ የተለያዩ አይዲያዎች። ከዛም ቀስቷን በማሳያችሁ መሰረት ስትነኩት እንደዚህ በአንድ ደቂቃ ባልሞላ ጊዜ ውስጥ እንደዚህ ሃሽታግ አማራጭ እንደዚህ ድርድር አድርጎ ያመጣላችኋል። እናንተ አንብባችሁ የወደዳችሁትን ለምሳሌ አንደኛ ርዕስ፣ ሁለተኛ ርዕስ፣ ሶስተኛ ርዕስ ከታጉ ጋር እንዲሁም ከሃሽታጉ ጋር ሁለተኛ አማራጭ እያለ ርዕስ ይሰጣችኋል። ርዕስ እዛም ሃሽታግ አሁንም ይኸው አማራጭ 3 ይልና እንደዚህ በማሳያችሁ መሰረት በተለያዩ ርዕሶችን የወደዳችሁትን መምረጥ የናንተ መብት ነው። መጨረሻ ላይም ምክር ይልና የሚመክራችሁን ምክር ተግባራዊ አድርጉ፣ ይጠቅማችኋል። አሁን በመቀጠል ዩቲዩብ ላይ እንገባለን። አዘጋጀነው ቪዲዮ ላይ ርዕሱን ከጀመናይ ለማምጣት ተመልሰን ጀመናይ ላይ እንገባለን። ጀመናይ ላይ የመረጥነውን ርዕስ እንደዚህ ኮፒ እናደርጋለን። በስነ ስርዓት ተጠንቅቀን በጥንቃቄ ሌላ ጽሁፍ እንዳይገባብን ኮፒ አድርገን እንሄዳለን። ዩቲዩብ ላይ እዚህ ርዕሱ ላይ ፔስት እንለዋለን። ከዛም በመቀጠል ሾው ሞር የሚለው ነካለን። አድ ዲስክሪፕሽን የሚለው ላይ እንገባና ጀመናይ ላይ እንመለሳለን። ዲስክሪፕሽን አሁን በምትመለከቱት መሰረት በጥንቃቄ ኮፒ እናደርጋለን ከሃሽታጉ ጭምር ማለት ነው። ሃሽታጉንም አንድ ላይ እንደዚህ በጥንቃቄ ኮፒ እናደርጋለን። ኮፒ ካደረግን በኋላ አሁን ተመልሰን ዩቲዩብ እንገባለን። አሁንም ቅድም ባደረግነው መሰረት ፔስት እንለዋለን። እዚህ ጋር መስተካከል ያለባቸውን ነገሮች እናንተ ማስተካከል፣ እንደዚህ ማጥፋት፣ ሃሽታግስ ምናምን የሚሉት እነዚህ ወይም የቃላት ስህተት ሊኖር ይችላል። እናንተ ጽሁፉን አንብባችሁ ማስተካከል ነው። ማስተካከል ያለባችሁን አስተካከላችሁ በኋላ ቀጥታ አሁን ወደ ታግ እንገባለን። ታግ ላይ እንሄድና አሁንም ጀመናይ ላይ እንመለስና እንደዚህ ታግ አዘጋጅቶልናል። ታጉን አሁንም ኮፒ አድርገን ታግ ላይ ፔስት እንለዋለን። እንመለሳለን። ተመልሰን አፕሎድ ማድረግ ነው። አለቀ። አያችሁት? በጣም ቀላል ነው። ካልገባችሁ ድጋሜ ደጋግማችሁ እዩት። ለጀማሪዎች የሚሆኑ የቴክኖሎጂ መረጃዎችን ለማግኘት ደሱ ቴክን ሰብስክራይብ ማድረግን እንዳትረሱ።